የአዲስ አበባ ፖሊስ የሟች ወይዘሮ ቀነኒ አዱኛ ዋቄን አሳዛኝ ሞት በከፍተኛ ጥንቃቄ እያጣራ መሆኑን አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ከፀሐይ ቤት ፊት ለፊት የሚገኘው ልዩ ስፍራ ነዋሪ የነበሩት ወይዘሮ ቀነኒ አዳኙ ዋቄ መጋቢት 1 ቀን 2017 ከምሽቱ 10 ሰዓት ገደማ ከቤተሰባቸው 5 ፎቅ ኩሽና በረንዳ ላይ በድንገት በመውደቅ አሳዛኝ ሕይወታቸው አልፏል። የሕክምና እርዳታ ለማግኘት ወደ ያኔት ሆስፒታል ቢወሰዱም በሚያሳዝን ሁኔታ ሕይወቷ ሊተርፍ አልቻለም። የአዲስ አበባ ፖሊስ ይህንን አሳዛኝ ክስተት እንደሰማ ወዲያውኑ የምርመራ ቡድን በማዋቀር ወደ ስፍራው በመዝለቅ አስፈላጊውን ታክቲካዊ መረጃዎችን በመሰብሰብ የሟች አስክሬን ለተጨማሪ የሕክምና ምርመራ ወደ ሚኒሊክ ሁለተኛ ሆስፒታል መላኩን ገልጿል። በተጨማሪ ፖሊስ ሟች ወይዘሮ ቀነኒ አዱኛ ከበረንዳው ወደ የወደቁበት ወቅት በቤቱ ውስጥ የነበረው ባለቤታቸው ዘፋኝ አዱኛ አንዷለም ጎሳ በቁጥጥር ስር መዋሉን ይፋ አድርጓል። የአዲስ አበባ ፖሊስ ምርመራ የመጨረሻ ውጤት በቅርቡ ለሕዝብ ይፋ እንደሚደረግ አረጋግጧል። በተመሳሳይ ጊዜ የፖሊስ ምርመራ ውጤት ከመውጣቱ በፊት በተለይ የማህበራዊ ሚዲያ የሚወጡ መረጃዎች ተገቢ አለመሆናቸውና በምርመራው ሂደት ላይ አሉታዊ ተጽዕኖ እንዲያሳድሩ አጽንኦ ሰጥተዋል። በመሆኑም በሐሰተኛ መረጃ የሚሰራጭ ግለሰቦች ከዚህ ድርጊታቸው እንዲቆጠቡ በጥብቅ አስጠንቅቋል።